ፀሐይ ከሰውት በሳምንቱ ያመመኝም ቢሆን እንደምንም ብዬ ስራ ጀመርኩ። ያስሚን ምን ነው ያስሚንዬ አመመሽ እንዴ? አዎ በጣም ራሴን እያመመኝ ነው። እኔ አንቺ ቦታ ሸፍኜ እሰራለሁ። እያመመሽማ መስራት የለብሽም። በቃ ሂጂ። በጣም አመሰግናለሁ ሰላምሽ። ፀሐይ በሽንፈት ሲከለል ነይ ፀሐይ አንቺን ለመሰወር ፀሐይ ዳመናው ሲቆለል ነይ መንገድ ላይ እንደምንም ለመሄድ እየሞከርኩ ሳለሁ ካሊብን ከሌላ ሴት ጋር ሲሳሳት ካሊብ ያስሚን ቆይ ምን ሆነሻል? ያምሻል? ቅድም ከማን ጋር ነበር እንደዛ ስስቅ የነበረው? ካሊብዬ ቅድም አብራ ስስቅ የነበረችው ማነች? ነይ ግቢ። እንዴ እኔ ፍቅር ምን ሆነሽብኝ ነው? በዚህ ሰዓት እዚህ ምን ታደርጊያለሽ? ለምን አልደወልሽልኝም? አመመሽ እንዴ? እናቴ አሙሽ ነው? ደህና ነኝ ካሊብዬ። ይልቅ እሷ ማነች? ሪታ ትባላለች። የክላሴ ልጅ ነች። ተዋውቂያት። ሪታ። ያስሚን በዝና አቅሻለሁ። ካሊብ ስላንቺ አውርቶ አይጠግብም። ሪታ ደስ የምትል ተጫዋች ልጅ ናት። ከዛን ቀን በኋላ ከካሊብዬ ጋር ለማጥናት መምጣቷን ቀጠለች። ይህ በእንዲህ እንዳለ ሪታ የቤት ኪራይ ጨምሮባት አቅም ስላነሳት እስከ ጊዜው ከኛ ጋር ደባልነት ገባች። ካሊብዬና ሪታ ረጅም ጊዜያቸውን አብሮ እያሳለፉ እንኳን እኔ ምንም አላስብም ነበር። ምክንያቱም በካሊብዬ እርግጠኛ ነበርኩ። እቤት ቡና ፈላልተው ምግብ ሰራርተው ይጠብቁኛል። ሪታ በጣም ስለምትጫወት ሁሌ ቤታችን ደምቅ ብሎ ነው የሚያመሸው። እናም ዛሬም እንደወትሮዬ ሰዓት ደርሶ ቤት እስከደርስ ድረስ እየተጣደፍኩኝ ሳለው አለቃዬ ያስሚን። አቤት። ከስተመር እየበዛ ስለሆነ ከሰኞ በኋላ አንድ ቀን ማታ በፈረቃ መስራት ትጀምሪያለሽ። ፊደሌ ብልህስ መቼ አንተን እንዴ እኔ ፍቅር አይሆንም ጭራሽ ማታ። ምን አለበት ስራ አይደል እንዴ? እኮ እሺ በቃ የኔ አባት። በሰዓቱ በጣም ደስ ብሎኝ አቀፍኩት። ከዛ ግን እሷ ስትናገር ባንዴ መስማማቱ ጥርጣሬ ውስጥ ከተተኝ። ያስሚን አንቺ ሽተረኛውን ካሊብዬ እየመጣ ይቀበለኛል። አንድ ቀን ታዲያ ልክ ስወጣ ሆቴሉ በር ላይ አንድ ወጣት ስልክሽን ካልሰጠሽን ብሎ ይጨቃጨቀኝ ጀመር። እኔም እንዲለቀኝ ደጋግሜ ብነግረውም ልጁ ግን ጭካ አለብኝ። ይሄኔ ካሊብዬ አይቶ ከሚጣሉ ብዬ ስልክ ቁጥሬን መናገር ስጀምር ካሊብዬ ከየት መጣ ሳልል ከጎኔ ቆሟል። በህይወቴ እንደዛ ቀን ተሸማቅቄያለሁ። አኩርፎኝ ቤት ደረሰ። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ከዛ ቀን ጀምሮ ካኮረፈኝ ሳምንት። ውይ ያስሚን ደግሞ እንደዚህ አትሁኚ። እኔ አናግረዋለሁ። እሱንም ቢሆን ደግሞ ታረጁ በጣም ስለሚያፈቅርሽ እኮ ነው። እኔ በቃውን እንጃ አናግረዋለሁ። እሺ ምን አለሽ? ያስሚንዬ እንዴት ብዬ እንደምነግርሽ አላውቅም። የኔ ካሊብ ምን ሆነ? አይ ምንም አልሆነም። ሰላምዬ በእናትሽ ንገሪኝ፣ የተፈጠረ ነገር አለ? ያስጨንቅሽኝ እኮ ነው። ከሪታ ጋር ከንፈር ለከንፈር ሲሳሰማኝ ይሏቸው። ምን? ያስሚን አንቺ ያስሚን ምን? ያስሚን አንቺ ያስሚን ወይኔ ጉዴ ፈላ። ያስሚን ይንቂ በእናትሽ ነቃሽ። ያስሚን ተረጋጊሽ። ምን ተፈጥሮ ነው? ምን ሆኜ ነው? ያስሚን
ደህና ነሽ? ተረጋጊሽ። ካሌብዬ በእኔ ላይ ሌላ ሴት ደርቦ እኔም በሳመበት ከንፈሩ ሌላ ሴት መሳሙን ማመን አቃተኝ። ተረጋጋሽ? ውሃ ላምጣልሽ? ከማንም ጋር ምንም ሳላወራ ወጥቼ ወደ ቤቴ መንገድ ጀመርኩ። እኔም ልቅር በየመንገዱ እኔና ካሌብዬ ያሳለፍናቸው ብዙ ችግሮች ሳስታውስ ተስፋዬ ለመልማል። ከዛ ደግሞ እናትና አባቴን ከመቶ ጀምሮ እምነት አልባ እስከመሆን መድረሴን ሳስበው ወይ እስልምናዬን አጥብቄ ያልያዝኩኝ ወይ አንደኛዬን ክርስቲያን ሆኜ ያልተጠመቅኩ ብቻ መሀል ቤት መቅረቴ እንዲሁ ትምህርት ማቆሜ እሱ ግን ብዙ ነገሮች እንደሚፈልገው ነው እየሄዱለት ያሉት። እኔም እንደሚፈልገው የሆንኩለት ሌላ ሴት ወደ ህይወት ማስገባት መቻሉ ራስ ወዳድ እንድል ያደርገኝ። ልክ ቤት ስደርስ ሁለቱም በየፍራሻቸው ተኝተዋል። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? እራት ሳልበላ ጥቅል ብዬ ተኛሁ። እስከዛሬ ቡና ይፈላ ሂደምቅ የነበረ ቤት በረዶ ሳል ሰላም ያለችኝን ለማረጋገጥ ያለ ሰዓት የቤት ድንገት መድረስ ጀመርኩ። ታዲያ አንድ የተረገመ ቀን ልክ ቤት ስገባ እሷ ፍራሽ ላይ የእጅና ጓንት ያልተጣብቀው ተኝተው ደረስኩ። ያየሁትን ማመን አቃተኝ። ያኔ ተስፋ ቆረጥኩ። ከእምነት ፍቅር ማስቀደሜ ጥፋት መሆኑ ግልጽ ሆኖ ታየኝ። በድንጋጤ ፈዝጄ ያዩዋቸው ሳለ ካሌብ ነቃ። ልክ ሲያኝ በድንጋጤ ተፈናጥሮ ተነሳ። እኔም የሐዘኔን መርሻ እንባዬን እያዘራው የለበስኳትን እንደለበስኩ ወጥቼ ወደ ሆቴል ከዛን ቀን በኋላ እዛ ሆቴል ውስጥ እያደርኩኝ መስራት ጀመርኩኝ። ግን ሁሌም ማሳቢ ካሌብዬ ነበር። ምንም ባደርግ እሱን ማሰብ ማቆም አቃተኝ። በቃ ፈቅሯለሁ፣ ልረሳው ከበደኝ። በጣም ስጨነቅ ደግሞ ራሴን እስታለሁ። ያለኝ አማራጭ መጠጥ መጠጣት፣ ራሴን መርሳት ነው። ለሰላም ያለውን ነገር ነግሬያት የት እንደሆነ ባላቅም ከጓደኞቿ ጋር ልታስተዋውቀኝ ይዛኝ ገባች። አንድ ልጅ ነበረች ኮረዳ ወጥቻል ቤት ተጎዳ ሽማግሌ አማላጅ የጠፋ ሰው ይላል። እንዴት ነሽ? ሰው ቋስ ጓደኛዬ ናት። የኔ ቆንጆ መስጊድ እኮ አይደለም የመጣሽው። ያስሚንዬ ኖርማል ነው። የሰላምዬ ጓደኞች በጣም ዱርዬና ወሳኞች ናቸው። እኔም ከስራ በኋላ ከነሱ ጋር ማሳለፍ ጀመርኩ። ያስሚንዬ ምን ነው ብቻሽን? ምንም ፈልጌ ነው ሰላምዬ። ያስሚንዬ እኔ ቆንጆ አሪፍ ሰው ነው። እሺ ተጫወቱ። መጣሁ። ቆንጆች ሂሳብ በኔ ነው። ፈታ ብላችሁ ጠጡሽ። Thank you. ቆንጆ የከፋሽ ትመስያለሽ። በሰላም ማነህ? ሌላ መጠጥ ታዘዛት እስቲ። አመሰግናለሁ። መቸገር አይጠበቅብህም። ምን መሰለሽ ቆንጆ፣ እንዳነካኝ ሰውዬ። ድሮም ወንዶች ትባሉ ከሴቶች ጭን የዘለን የሚያስብ አይምሮ የላችሁ እንከፍ። ቆይ ምን ሆነሽ ነው? ሰውዬው ላይ እንደዛ መሆን አልነበረብሽም። ልቀቂኝ ወደዛ። እየጠጣሽ ቆንጆ ባትለኝ እጠጣለሁ። ሰላም አራና ግሪን በእናትሽ ብቻሽን ከምትይጂ ስለ ሀገር ጉዳይም ቢሆን እናውራ። አመሰግናለሁ አብረሽን ለመሄድ ስለተስማማሽ።
ዮናስ ይባላል። አቋሙ በጣም ያምራል። በዛ ላይ ለዛ ያለው ቀልዱ ሀዘን ያስረሳል። ያን ቀን ሆቴል ድረስ እያሳቀ ሸኝቶኝ ስልኬን ጠየቀኝ። እኔም ስልኬን ለመናገር ምንም ሳላቅማማ ነገርኩት። ከዛም ሌላ ቀን እንደምንገናኝ ቃል ገብቶልኝ ተለያየን። በእርግጥ ከዚህ በኋላ ምንም ወንድ መቅረብ አልፈልግም። በንጋታው ራሴን በጣም አሞኝ ስለነበረ ተኝቼው አልኩኝ። ከምኑ እንደመሸ ባላቅም ስነቃ ግን በጣም በተደጋጋሚ በማላቀው ስልክ እየተደወለልኝ ነበር። ሄሎ ያስሚን፣ ሪታ ነኝ ካሌብ። ቆይ ምን እንደሆነላችሁ ነው የምትፈልጉት? ቆይ ለምንድን ነው የማታውኝ? በቃ ከህይወት ይውጡልኝ እንዴ! ያሳብሽ ነው እንዴ? ሄሎ ማልበት አረቀስ ስልኬን እኮ በቁጣ ተሳቀቅሻት። አንተ ነህ እንዴ? ዮኒ የት ነሽ? ራምፔጅ ላውንጅ እየመጣው ነው። እንዳመጣው ከደቂቃዎች በኋላ ባለፈው ሰው ይመጣ። ከዛም ከጎኑ የተቀመጠ ዝም ብዬ መጠጣቴን ቀጠልኩ። ከዛ ግን እንዴትና በምን እንደሰከርኩ ባላቅም ስነቃ ብቻዬን አልጋኔን እርቃኔን ተኝቻለሁ። ደንግጬ ተነሳሁ። ማንም ክፍል ውስጥ የለም። የማታው ሰውዬ አስክሮ እንደደፈረኝ ገባኝ። መጨረሻ የሞኒ በቃ ሆኖብኝ ህይወት ያለቅሳል አይኔ። እንዴት መጥቶ ሰከረ ወይ ስራሴን እንዳላቅ መጠጥ ውስጥ መድኃኒት አደረገብኝ። ከእንቅልፌ ባልነቃ ይሻለኝ ነበር። የኔ ሰካራ እንዴት አደርሽ? ማልበል ወይ ጣጣ ሰካራም ጓደኛ የሚያዝ እኮ ይሄ ነው ችግሩ። ዮናስ ነኝ። የተፈጠረውን ነገር ስመጣ እነግርሻለሁ። ዮናስ በህይወቴ እንደዚህ ጓጉቼ ማቀበቅ ቀን ትዝ አይለኝም። ዮናስን አግኝቼው ምን እንደተፈጠረ ለማወቅ ጓጓሁ። አንድ ልቤ ደግሞ ከኔ ጋር ያደርሽው ቢለኝ ሀፍረቱን መቋቋም የሚችል አልመስልሻለኝ። ህይወት እንደኔ ፈተና ሆናባችሁ ታውቃለች እንጂ አሁንስ ደከመኝ። ግን ሰዓቱ መገስገሱን ቀጠለ። ፀሐያም ለመጥለቅ ተሰናዳ ጀመር። እኔም ስራዬ ማታ ተረኛ ስለነበርኩኝ ወደ ስራ ገባሁ። ምሽት 12 ሰዓት ላይ ዮናስ መጣ። ስራ እንደበዛብኝ አይቶ ለመረዳት ብዙ ጊዜ የፈጀበት አይመስለኝም። ለክፋቱ ያን ቀን ያለው ወትሮ ከስተመር በጣም በዛ። አይኖቹ ከኔ ጋር መንከራተት ጀመሩ። ምን ማድረግ እንዳለብኝ ግራ ቢገባኝም ዝም ብዬ ስራዬን መስራት ቀጠልኩ። ለማውራት እድል አጣን። እሱም ይሄንን ተረድቶ ጧት እንደሚመጣ ቃል ገብቶልኝ ወደ ቤቱ ሄደ። ምን ሊለኝ እንደሚችል ለማወቅ ይበልጥ ጓጓሁ።